ሰላም ሰላም የአዳ አካዳሚ ቤተሰቦች እንዴት አላችሁ? ባላችሁበት ሰላማችሁ ይብዛልኝ። በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን ትምህርቶች እያስተማርን እንገኛለን። የምናስተምርበት የትምህርት አማራጭ በኢሞ፣ በቴሌግራም፣ በዋትስአፕ፣ በጉግል ሚት በያላችሁበት ቦታ በማንኛውም ሰዓት ሳይገድባችሁ በተመቻችሁ ጊዜና ቦታ ደውላችሁ ታች ላይ ስልክ ቁጥር እናስቀምጣለን መማር ትችላላችሁ ማለት ነው። በተለይ ስማችሁን ማጽፉት ወንድሞቻችን ጋላችሁ ለማንበብና ለመጻፍ ጉጉቱ እንዲይዛችሁ ብለን ነው ይህን ነገር የምናዘጋጀው ማለት ነው። እንግዲህ ለዛሬ ቪዲዮ ይዤላችሁ የመጣው ምንድነው ባለ 3 ቃላት ምስረታ የሚል ነው። እንግዲህ ትናንትና ምንድን አሳይቻችኋለሁ ሙሉ የአማርኛ ፊደላትን አሳይቻችኋለሁ ማለት ነው በዚህ ቪዲዮ። እንደግን ዛሬ ደግሞ ምንድነው ባለ 3 ቃላቶች እንዴት ነው የሚመሰረቱት ወይም ደግሞ እንዴት ነው የሚጻፉት የሚሉትን አሳያችኋለሁ ማለት ነው። በደንብ አድርጋችሁ እናንተ ይሄን ቪዲዮ መከታተል ይጠበቅባችኋል ማለት ነው። ያልገባችሁ ወይም ደግሞ ትንሽ የሆነ ያወዛገባችሁ ነገር ካለ ኮሜንት ላይ አስቀምጣችሁ መጠየቅ ትችላላችሁ። ጥያቄያችሁን መቀበል እንችላለን፣ መብታችሁ ነው ማለት ነው። በማንኛውም ሰዓት ደውላችሁ መጠየቅ ትችላላችሁ። አሁን ወደ ትምህርታችን እዚህ ጋር ምን ይላል እንደማሳያችሁ ህልም ይላል። ህልም እንግዲህ ህ የሀ ቤተሰብ 6ኛ፣ ል የለ ቤተሰብ 6ኛ፣ ም የመ ቤተሰብ 6ኛ በአንድ ላይ ህልም ህልም የሚል ቃል አገኘ ማለት ነው። ህልም የሚል ቃል አገኘነ። ቀጣዩ ምንድነው? እቺ ቅናት ይላል። የቀ ቤተሰብ ስንተኛ ድምጽ ናት? 6ኛ። ና የነ ቤተሰብ 4ኛ፣ ት የተ ቤተሰብ 6ኛ። ስለዚህ በአንድ ላይ ስናነባቸው ወይም ደግሞ በአንድ ላይ ምን አይነት ትርጉም ሰጠን? ቅናት የሚል ቃል እናገኛለን ማለት ነው። ቀጣዩ ምንድነው? ከዚህ ጋር ስንሄድ ሀሴት የመጀመሪያ ድምጽ ናት። ሴ ስንል ደግሞ የሰ ቤተሰብ ስንተኛ? 5ኛ ድምጽ። ት የተ ቤተሰብ 6ኛ። በአንድ ላይ ስናነባቸው ወይም ደግሞ በአንድ ላይ ስንጽፋቸው ሀሴት የሚል ቃል አገኘነ ማለት ነው። ቀጣዩ ምንድነው? እዚህ ጋር ስንሄድ ክልል የከ ቤተሰብ 6ኛ፣ ል የለ ቤተሰብ 6ኛ፣ ል የለ ቤተሰብ አሁንም 6ኛ በአንድ ላይ ክልል የሚል ቃል እናገኛለን ማለት ነው። ኦኬ ወደ ቀጣዩ ስንመጣ እንደገና እዚህ ጋር ህዝብ ማለት የሀ ቤተሰብ 6ኛ ድምጽ፣ ዝ የዘ ቤተሰብ 6ኛ፣ ብ የበ ቤተሰብ 6ኛ በአንድ ላይ ህዝብ የሚል ቃል አገኘን ማለት ነው። ቀጣዩ ምንድነው? ከዚህ ጋር ቋንቋ ማለት እነዚህ ፊደሎች ቋ ስንል የቀ ቤተሰብ 8ኛ ድምጾች ናቸው። ን የነ ቤተሰብ 6ኛ፣ ቋ አሁንም የቀ ቤተሰብ 8ኛ ድምጽ በአንድ ላይ ቋንቋ የሚል ቃል እናገኛለን ማለት ነው። ቀጣዩ ምንድነው? እዚህ ጋር ሀገር የመጀመሪያ ድምጽ ናት። ገ የመጀመሪያ፣ ር የረ ቤተሰብ 6ኛ በአንድ ላይ ስናነበው ወይም ደግሞ በአንድ ላይ ምን አይነት ትርጉም ሰጠን? ሀገር የሚል ቃል እናገኛለን ማለት ነው። ቀጣዩ ምንድነው? እዚህ ጋር ስንሄድ ህዳር ስንል የሀ ቤተሰብ ስንተኛ ድምጽ ናት? የሀ ቤተሰብ 6ኛ ድምጽ ናት ብያችኋለሁ። እዚህ ጋር አለች፣ እዚህ ጋርም ነግሬያችኋለሁ። እንደገና እዚህ ጋርም ነግሬያችኋለሁ። ብዙ ቦታ ላይ ተጽፋለች። የሀ ቤተሰብ 6ኛ፣ ዳ የደ ቤተሰብ 4ኛ፣ ር ስንል የረ ቤተሰብ 6ኛ በአንድ ላይ ህዳር የሚል ቃል ትርጉም ያለው ቃል እንመሰርታለን ማለት ነው። ኦኬ በጣም አሪፍ። ቀጣዩ ምንድነው? ቀጣዩ እዚህ ጋር ስንሄድ ደግሞ አሁንም ምን ይላል? ህዝብ ይላል። አሁንም ህናት ህዝብ እዚህ ጋር ትንሽ ዳብል ተጽፏል መሰል። እዚህ ጋር ህዝብ ያለው ተደጋግሟል። የሀ ቤተሰብ 6ኛ፣ ዝ የዘ ቤተሰብ 6ኛ፣ በ የበ ቤተሰብ 6ኛ በአንድ ላይ ህዝብ የሚል ቃል እናገኛለን ማለት ነው። ቀጣዩ ምንድነው? እዚህ ጋር ሀሜት የመጀመሪያ፣ ሜ የመ ቤተሰብ ስንተኛ? 5ኛ፣ ት የተ ቤተሰብ 6ኛ። ስለዚህ ምን ይላል ማለት ነው?
ሜት ሐሜት ሐሜት። ቀጣዩ ምን ይላል? ሐመር ሐመር። ሀ የመጀመሪያ ድምጽ ናት። መ የመጀመሪያ፣ ር የረ ቤተሰብ ስድስተኛ። በአንድ ላይ ሐመር 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 የሚል ቃል እናገኛለን ማለት ነው። ቀጣዩ ምንድነው? ጥቅም ጥቅም። ጥ የጠ ቤተሰብ ስድስተኛ፣ ቅ የቀ ቤተሰብ ስድስተኛ፣ ም የመ ቤተሰብ ስድስተኛ። ስለዚህ ጥቅም 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 የሚል ቃል እናገኛለን ማለት ነው። ጥቅም የሚል ቃል እናገኛለን። ቀጣዩ ምንድነው? እዚህ ጋር ስንመጣ አሁንም ሀብል ሀብል። ሀ የመጀመሪያ ድምጽ ናት የአማርኛ። ብ የቤተሰብ ስድስተኛ ድምጽ ናት። ል የለቤተሰብ ስድስተኛ ድምጽ ናት። ስለዚህ ምን ይላል? ሀብል 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 የሚል ቃል እናገኛለን ማለት ነው። ቀጣዩ ምንድነው? እዚህ ጋር ሀሳብ ሀሳብ። ሀ የመጀመሪያ ድምጽ ናት። ሳ የሰቤተሰብ አራተኛ፣ ብ የበቤተሰብ ስድስተኛ። በአንድ ላይ ምን አይነት ትርጉም ሰጠን? ሀሳብ 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 የሚል ቃል እናገኛለን ማለት ነው። ወደ ቀጣዩ ስንሄድ ምን ይላል? እዚህ ጋር ጣፋጭ ጣፋጭ። ጣ የጠ ቤተሰብ አራተኛ፣ ፍ የፈ ቤተሰብ አራተኛ፣ ጫ የጨ ቤተሰብ ስድስተኛ። በአንድ ላይ ጣፋጭ 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 የሚል ቃል እናገኛለን ማለት ነው። ቀጣዩ ምንድነው? እዚህ ጋር መጨረሻው ህግ ህግ ይላል። ህግ ባለ ሁለት ቃል። እዚህ ጋር ህ ማለት የሀ ቤተሰብ ስድስተኛ ድምጽ ናት ብያችኋለሁ። ግ የገ ቤተሰብ ስንተኛ? ስድስተኛ። አሁንም በአንድ ላይ ምን አይነት ትርጉም ሰጠን? ህግ ህግ የሚል ቃል እናገኛለን ማለት ነው። ስለዚህ እንግዲህ እንደምታዩዋቸው ምንድነው የተለያዩ ቃላቶችን ነው የመሰረትኩት። በጣም ቀላል ቃላቶች ናቸው እነዚህ። እነዚህ ቀላል ቃላቶች ምንድነው? የመጀመሪያ ለምሳሌ ያው ገና ፊደላትን እንደጨረሳችሁ የምታገኛቸው ቃላቶች በአጭር ባጭሩ የሚጻፉ ወይም ደግሞ በመጀመሪያ ድምጽ በሁለተኛ ድምጽ እያለ የምናነባቸው ያው የጀማሪ ተማሪዎች የሚሆን ነው ማለት ነው። ቀላል ጥያቄዎች ናቸው። ቪዲዮን ትኩረት ወስዳችሁ ሲጀመር ደጋግማችሁ ካነበባችሁት እዚህ ላይ ብቻ ቃላቶችን መለማመድ ትችላላችሁ ማለት ነው። እዚህ ላይ ቃላቶችን ብቻ መለማመድ ትችላላችሁ ማለት ነው። እንግዲህ ለዛሬ ቪዲዮ ይህን ይመስል ነበር። ሌሎችን ደግሞ በሌላ ሰዓት ይዤላችሁ እስከምመለስ ሰላም ጊዜ፣ ሰላም ቆይታ። ባይ ባይ።